አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የለው አልሐምዱሊላህ። በሀገርም ውስጥ በውጭም ያላችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ተረፍረፍ ይበልልኝ። አላህ በውጭም ያላችሁት በሰላም ለሀገራችሁ ስኬታችሁ አሳክታችሁ ህልማችሁን እውን አድርጋችሁ በሰላም የምትገቡ አላህ ያድርጋችሁ፣ አላህ ያድርገን። እና ምን ልላችሁ ነበረ ውዶችዬ፣ የኔ አይድረስባችሁ፣ የኔ አያገኛችሁ እያልኩ ነው ዱዓ ማደርግላችሁ። እኔ ከሀገር ከወጣሁኝ ልክ 10 ዓመቴ፣ ግን እስከ ዛሬም ድረስ ምንም አዲስ ነገር የለም ማለት ነው። እንደዛው ነው። እና ምን ልላችሁ ነበረ፣ ዛሬ የሆነ ነገር ላሳያችሁ ነው ማለት ነው። እሱም ምንድን ነው? እኔ ስመጣ የተገዛ እስትሻዋር ዛሬ አከተመ። ለምንድን ነው? ወደማይቀረው ሀገር ሄደ ማለት ነው እስትሻዋሩ። የኔ ጠጉር ደግሞ ያው ያበሻ ጠጉር መቼም የአፍሪካ ጠጉር ታውቃላችሁ፣ በጣም ክርችች ያለ ነው። እሺ ብሎ ያለ እስትሻዋር አይበጠርም ማለት ነው። ኢትዮጵያ እንኳ ያው በዝበረዝሙ ሚዲዮ ማለት ነው መንቀሻ በዛ ነበር የሚነቀሰው ማለት ነው። እዛ ሀገር ግን ደግሞ የማይለመደውን ነገር አስለምቼዋለሁኝ እና እምቢ አለኝ። አሁን ላይ ልሞክረህ ብለው ያለ እስትሻዋር አላስገባም፣ ጣቴን አላስገባም ማለት ጭርሱንም ማለት ነው። እንደምታዩት እንግዲህ አስቡት እስኪ 9 ዓመት ያገለገለ አብሮኝ የኖረ እስትሻዋር ዛሬ እንደ ቀልድ እንደ ዋልታ አጣሁት ማለት ነው። አላህ ያሳያችሁ። ሆት እንግዲህ ዛሬ ይሄ እንደዚህ ብሎ ወልቋል። ይሄ የምታዩት ነው። ኦት እንግዲህ እሱ ያሳያችሁ ኦት በፕላስቲክ አያይዤው ነበርና ጭርሱንም ሳበላው ማለት ነው። ራሱን በላው ማለት ነው። እስትሻዋሩ ራሱን በላው እና ኦት የኔ ህይወት እንግዲህ ልክ እንደዚህ ጭርመመም ብሎላችኋል። ያው የኔም ህይወት ያው ነው ለማለት ፈልጌ ነው። እስትሻዋሩ ይሄ ነው እንግዲህ ምን ታረጉታላችሁ? ያው ህይወት እንደዚህ ነው ማለት ነው። አላህ ከስደት ከማንቀራበጥ ኑሮ ይገላግላችሁ። ወላሂ ውዶች፣ እኔ በራሴ እያየሁትም ስለሆነ ሁሉም ሰው እንደራሴ ነው የሚመስለኝና ማለቴ አሁን ብዙዎቻችን በቃ ብዙ አመት እያስቆጠርን መውለጃችን ምናምን ሴቶች እያለፈን ወጣትነታችንን በሰው ሀገር እየገበርን ወይ አልፎልን ያልፍልን ወይ ደሞም እንደ አገራችን ሆነን እንደ ነገሩ ኑሮን አላየናት፣ ጎጆን አላየናት። በቃ እንደዚሁ እንደባከን እስከ መቼ ድረስ ነው? እና እንዲሁ አላህ ይገላግለን። እንዲሁ አበቃችሁ ስደት ይበለንና አላህ በሰላም ለሀገራችን ያብቃን። አገራችንን ሰላም ያደርግልን። አገራችን ላይ ሰርተን የምንበላ አላህ ያድርገን። አላህ ያድርጋችሁ። እና ውዶችዬ እንዲሁ እንግዲህ ምን ይደረጋል? የምሬ ነው። አዝን ያለሁኝ ግን ምን አደርገዋለሁ? በጣም ነው ያዘንኩት። የሚገርማችሁ ነገር ማለት ነው እንግዲህ ምንም ማድረግ አይቻልም። እስኪ በዝችው ዝም ብዬ በጠር አድርግበት። ይሄ ደግሞ በጣም ያቃጥላል። እንደዛ አድርጌ እንትን ስለው በጣም ነው የሚያቃጥለው ማለት ነው። እንዴት አድርጌ እንደማበጠረ ራሱ ግራ ገብቶኛል። እስኪ የኔ ይድረስባችሁ አቦ። እናምማ ውዶችዬ ምን ልላችሁ ነበር መሰላችሁ? አሁን ይሄን እስትሻዋር በፕላስቲክ አያይዤ ፀጉሬን ተኩሳለሁ ማለት ነው። ምክንያቱም
ሌላ የትም ስለማይገኝ ያው ኑሮ በዘዴ ይላችኋል። ኑሮን በዘዴ ነው እና እስቲ ላያይዝና ላሳያችሁ። ቆይ አሁን በላስቲክ ማለት ነው። እውት ላስቲኩ አሁን በዚህ ላይ ያይዝ ነው እና አሁን ምን ልላችሁ ነበር አሳያችኋለሁ። አሁን ውዶችዬ አያችሁት እንደያያዝኩት ልክ እንደዚህ አድርጌ እያያዝኩት አሁን ፀጉሬን ልጨርስ እና አወራችኋለሁ እና አወራችኋለሁ ማለት ነው። ይሰማችኋል ውዶችዬ? ተቀነጠሰ። እምቢ አለኝ። በቃ እምቢ አለ። ተቀነጠሰ። አልቻለም ማለት ነው። አያይዞ ነበረ ድጋሜ ተቀነጠሰ። እምቢ አለ። ወለቀ። እንግዲህ እናም ውዶችዬ እንግዲህ ምንም ማድረግ አይቻልም። ህይወት እንደዚህ ናት ማለት ነው። ህይወት አትሞላም። እየሞከርኩ ነው አትሞላም። እየሞከርኩ ነው ግን አትሞላም። እኔ እየሞከርኩ ነው። ይሄው ፕላስቲክ ከማያያዝ ወዲያ እንግዲህ እየሞከርኩ ነው እኔ ለመኖር እየሞከርኩ ነው። እስኪ ዱአ እንደራረግ ማሮች፣ ዱአ አድርጉልኝ። ኧረ አሁንስ እንዲሁ ድህነት አሁንስ አስጠላኝ። ወላሂ ነው የምላችሁ ድህነት በጣም ነው ያስጠላኝ። እኔ እንጃ እኔ ምን ብዬ እንደምነግራችሁ። እናማ ምን ልላችሁ ነበረ ውዶችዬ፣ ያው የኔ አይድረስባችሁ የኔን አይስጣችሁ ነው የምለው። እንግዲህ ሌላ ምን ይባላል? ቤት ላጸዳ ነው። ያው ፀጉሬም አልሆነልኝም፣ ቤቴን ላጸዳ ማለት ነው። ምክንያቱም አልሆነልኝም እንትን ማለቱ ምናምን ጭራሽ አልሆነልኝም። መተኮሱ እምቢ አለኝ። ፕላስቲኩ እንትን እያለ ማለት ነው እየተላጣ ሊዝም አለ፣ እምቢ አለ። ስለዚህ ያለኝ አማራጭ ትቼ ቤቴን ማጽዳት ነው። ሰዎቹ ይመጡብኛል እና አረቦቹ። ስለዚህ ቤቴን ላጽዳ ማለት ነው። ምክንያቱም ምንም ማድረግ አልችልም። አልሆነልኝም። እኔ አልሆነልኝም። አንድ ጊዜ እንግዲህ ህይወት እንደዚህ ናት። አዋት ህይወትን ማለት ነው። ህይወት እንዲችል እናማ እንግዲህ እናንተ ላይ እያለሁ ምን ልላችሁ ነበር? ገዴፍ አበረታቱኝ። እናንተ የዲሃ አምባባሽ ናችሁ። እናንተ የዲሃ አምባ አባሽ ናችሁና ገዴፍ አርጉኝ፣ አበረታቱኝ። ብዙ ጭንቀት አለብኝ፣ ብዙ ችግር አለብኝ በህይወቴ ላይ እና ያን ችግር ቅረፉልኝ፣ አበረታቱኝ፣ ጎኔ ሆኑ። ፈጥናችሁ ደራሽ ናችሁ፣ እያየኋችሁ ነው። ለሁሉም ሰው ፈጥናችሁ ነው የምትደርሱት እና መቼም ቢሆን ተስፋ አልቆርጥም በእናንተ ላይ። እናማ ምን ልላችሁ ነበር? ተያይዘን እንደግ፣ እንበረታታ፣ ሁላችንም አብረን እንደግ ነው እኔ የምለው። እናም የልጄን ክፍል የአረቢቱን ልጅ ማለት ነው የእሷ ልጅ እንዲያትሉ ደግሞ የልጄን የአረቢቱን ልጅ ክፍል
እንዲፏ በተና አደረኩላት፣ አጸዳዳሁላት። እናንተ ጋር እየተጫወኩኝ ይኸው እንደዚህ አድርጌ እየሰራሁ እንኳ ማለት ነው። እንደዚህ አድርጌ እየሰራሁኝ እንኳ ማለት ነው። ግን ለራሴ የምለው ነገር ለራሴ ይሄ ራሴ ብዬ እኮ የሰው ልጅ ተስትሽዋር ወዲያ ስትሽዋር ሰው እንዴት እንደ 9 ዓመት ሙሉ እኔ 10 ዓመት የዚህ ሀገር ከመጣሁ በመጣሁ ዓመቴ ነው ይሄ ስትሽዋር የተገዛው። 9 ዓመት ሙሉ ስትሽዋር ሰው አይገዛም። ያ ኢላሂ ግን ምን ታረጉታላችሁ? በሄድየበትም አታውቁትም። ብሩ ወየት ሄዴ ወየት ሄዴ በየት እንደጠፋ። ግን እኔ ብቻ ነኝ ወይስ እናንተም ናችሁ? እስኪ ነገሩ። እኔ ብቻ ነኝ ግን እንደዚህ የሚሆንብኝ ወይስ እናንተም ናችሁ? እኔ እንጃ። ሰው ሁሉ ወርቅ ለብሶ አራ ብዙ ብዙ በቃ እንዲሁ የፈለጉትን ነገር አድርገው ነው። አንዳንዱ ልጅ ማሻአላ የፈለጉት ነገር ያደርጋሉ ማለት ነው። ይሄ ደግሞ የአንደኛው ልጅ ክላስ ነው፣ የወንዱ ክላስ ነው። እስኪ ልገባና ላነሳሳ ለረታትም ማለት ነው። የልጅቷን እንትን አልኩኝ፣ አጸዳዳሁ፣ ረታተብኩኝ። አሁን የልጅየውና የሴትዮዋ ክፍል ይቀራል ማለት ነው። ተከታተሉኝ አብራችሁ ሆኑ። እኔ ግን እንዳይረዝምባችሁ ለቀጣጥለው መሰለኝ፣ ምክንያቱም ይረዝምባችኋል ውዶች። የአንድ ቀን ታልወለውል እና ታላጸዳ በወል እንዴት እንደሚያደርጉት አትጠይቁኝ። እንደዚህ ሆኖ እየተሰራ ከባድ ነው፣ እንዲያው ከባድ ነው። የመሬን እምላችሁ አንድ ቀን ሳይጸዳ ቢውል እንዴት እንደሚሆን ኧረ ቢስሚላ። እኛ ግን ሀበሻዎች በዚህ ልክ እነዚህ እንደዚህ እናቆሽሻለን፣ እንዲህ እናቆሽሻለን። በቃ የሚበላ ሁሉም ነገር ዝም ብለው እንደፈለጉ ለሚጥሩትና እኛ ግን እንደዚህ እናቆሽሻለን። ሀበሻ ቆሻሻ አይወድም። ሀበሻ ጽድት ያለ ነው እና በጣም ነው እንትን የሚሉት ማለት ነው። እኔማ እኮ ተቀን 2 ጊዜ ማጸዳበት እራሱ አለ ጊዜ ማለት ነው። ተቀን 2 ጊዜ እና ከባድ ነው፣ ከባድ ነው። ይኸው እኔ ብዙም ወሬ አልችልበትም እኮ ብዙም ወሬ አልችልም። እንግዲህ እና እናንተ አስተካክሉልኝ፣ በጎደለው ሙሉልኝ። እኔ ብዙም ወሬ አይደለሁም። እና ኩሽና ደግሞ ይሄን ይመስላል። እንግዲህ ኩሽናው ደግሞ እንግዲህ እንደምታዩት ነው። ሁሉም ዝርክርክ ብሏል። አያችሁታ? ሁሉም ነገር ዝርክርክ በቃ እንደዚህ ነው ሲወጡ እነሱ እንደዚህ። ብቻ ድክመት ነው ህይወት፣ እንደዚህ ናት ህይወት። በቃ እንደዚህ ናት። እንዳለ መዝረክረክ። እኔ ደግሞ አልወድም እንደዚህ። ልቤን ያመኛል ራሱ እንደዚህ ብሎ ካየሁት ልቤን ነው የሚያመኝ። እስኪ መቼም ዱዓ አድርጉልኝ
የምር እኔማ እንዲሁ እፍ ሰለችኝ እላችኋለሁ። ስደት ሰለችኝ። እስከ መቼ ድረስ እንደሆነ እንደዚህ የምቀጥለው አላቅም። በዚህ ሁኔታ የምቀጥልበት እስከ መቼ ድረስ እንደሆነ አላቅም። እስኪ እንዲሁ ለሁላችንም አላህ ፈረጃውን ይስጠን፣ ሀገራችንን ሰላም ያደርግልን፣ ለሀገራችን በሰላም ይብቃን፣ ስኬታችን ተሳክቶልን ሙሉ ሆኖልን፣ ህልማችን እውን ሆኖልን በሰላም ለሀገራችን ያብቃን። በሰላም ለሀገራችሁ ያብቃችሁ። ሀሳብ አስተያየት፣ ስህተትም ካለኝ ያርሙኝ፣ አስተያየትም ካላችሁ ንገሩኝ፣ በኮሜንት አሳውቁኝ። አስተካክል የምትሉኝን ነገር አስተካክላለሁ። አበረታቱኝ። እኔ ያለ እናንተ ማንም የለኝም። ምክንያቱም ከአላህ በታይ እናንተ ሰው ነው ያለው ማለት ነው። ከአላህ በታይ ሰው ነው ያለው። ስለዚህ ያለችሁኝ እናንተ ናችሁ ከአላህ በታችና አበረታቱኝ ውዶቼ። በቃ ሁላችንም ተያይዘን እንደግ እና ሁላችንም ተያይዘን እንደግ። ወይ ሻሂ ወይ ምግብ እየሰራሁ ደግሞ እንዳላሳያችሁ ምግብ ሰዓትም ያኔ ጾመኛ ነኝ ዛሬ እንትን አልልም ሻሂም አልሰራም። እንግዲህ ማታ ላይ ወይም ለሰዎቹ ምሳ ሲሰራ እቀርጽላችኋለሁ ማለት ነው። በተረፈ ሰላም ሁኑልኝ። ሰላማችሁ ይብዛልኝ በያላችሁበት። የአላህ ሰላምና እዝነት አይለያችሁ፣ አይለየን። ደህና ሰንብቶልኝ፣ ደህና ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተወደዳችሁ ላይክ እና ሰብስክራይብ አድርጉልኝ።